አንቺ ያምሻል እንዴ? ስነ ስርዓት አይኖርሽም እንዴ? በጣም ይቅርታ ወንድሜ ተከስተኩኝ ስለነበር እና እሺ ብትቸኩይ ታዲያ ሰው እየረገጥሽ ነው እንዴ የምትሄጂው? ይቅርታ ምን ትመስላለች እንዴ? ልጁስ? ወይኔ አሃ አውቃ ነው የገጨችኝ ማለት ነው። ኤልያስ በእርግጠኝነት ከጠበቅኩ በላይ አደገኛ ሰው ነህ። በጣም ጥሩ። አንተ ልጅ ቆይ ምን እየሆንክ ነው? ምንድነው በዚህ ልክ ያፈዘዘ? አልገባኝም። ምን አደረኩ? ቢያንስ መንገድ ላይ ስትሄድ መጠንቀቅ እንደነበረብህ እኔ ነኝ እንዴ መንገር የነበረብኝ? ቆይ ምን ተፈጥሮ ነው? ደመረ እየተከታተለክ ነበር። ማ? እኔን? አዎ አንተን። ቆይ እንዴት? አሁን ምንም አትጠይቀኝ። ይልቅ በ20 ደቂቃ ውስጥ የተለመደው ቦታ ጠብቃለሁ። ቶሎ ብለና። እሺ አልሚ፣ መጣሁ። ቆይ ልጁ ምን ሆኗል? ያኔ ማቀው ኤልያስ የት ገባ? ወይኔ ኤልያስ። ቆይ ሻው ምንድነው ማለት? ቾምቤ ቾምብነት ሄዳ ተምሳሌት ይላል። እንዴት ነሽ ብራዘር? አረ ረገጣ ማንን ነው የቺስታ ተምሳሌት? አሁን ካንተ በላይ የቺስታ ተምሳሌት አለ? ብርዝነት እኔ የቺስታ ጭዌ እንደማይጸዳኝ ታውቃለህ። ይኸውልህ እኔ ራሴ ከዚህ ጭዌ ብፋታ ደስ ይለኝ ነበር። እና ለምን ታክል ትወርድብኛለህ? የተጎዳ ሰው ነው ብለህ ነው ታክል የምትወርድብኝ? ምን ላድርግ ቾምቤ? ከበቡሽ ቦዛ ቤት ውስጥ እኮ ስለአንተ ሲወራ ሰምቼ የመጨ ደብሮኝ ነው የመጣሁት። ምን አወሩ? ምን አሉ? በፍቅር ናወዘ ናላው ዞሩ አለ ብለው አወሩ። እስኪ ምን ተወራ ንገረኝ። እንዴ የአራት አሳ ሂሳብ ሳይከፍል ላሻለ ብሎ እያወሩ ነው። ወይኔ ቾምብነት አላወቁኝም ማለት ነው። ማን ነው እንደዚህ ያፈላው ንገረኝ። የቦዛ ቤት ፍሬንዶችሽ አያ አይደል ብርዝና። ይሄ ሁሉ ችግር ውስጥ የገባሁት በዛች በደሜ ቃጁ የተነሳ ነው። ቃጁ ደግሞ ምን አደረገች? ምን ያላደረገችኝ አለ? ልክ አንድ ጣሳ እንደተወገው ይኸው አይኔ ላይ ድቅን ትላለች። በቃ ሳላያት መዋል አልችልም ብዬ በቃ እሷን ለማየት እሄዳለሁ። በዛው ሂሳቡን ረስቼ እውላለሁ። ይኸው ሰው አፍ ውስጥ ገባሁ። ቆይ እስካሁን ወይ ያላለችህም እንዴ? እባክህ እሷ መስሚያዋ ጥጥ ነው እንዴ? ያንተ ችግር ነው። ሁላችሁም እየተነሳችሁ ችግሩ ካንተ ነው ትሉኛላችሁ። እኔ ደግሞ ምን አደረኩ? ማስመጥ አልቻልክበትም። ቆይ እትት ማለቱን ምን እንዳስተምር ትፈልጋለህ እንዴ? ሆል ስታፍ ልታሳየኝ ነው? ወይኔ ብራዚል አላወከኝም ማለት ነው። እኔ ማለት እኮ ይኸውልህ የኮሪያ ቺክ ሁሉ ያሰመጥኩ ጀግና ነኝ። አይሻለም የፓኪስታን ቀልደኛ እንዴ? አብሬሽ ቦዛ ቤት ስወጋ ንቀሽኝ ነው አይደለም? እና የኮሪያ ስትለይ ላምነ ትፈልጋለህ? እኛ የሀገር ውስጥ ነው ማሰማመጥ አልቻለም። ብሬሙ ትልሃለሁ። የምሬ ነው እንዴ? አንተ አመረርክ እንዴ? ቆይ ለሳክስ ብዬ ብሬሙ ትል ሰምተኝ ታውቃለህ? እስኪ ንገረኝ እንደው ለልምድ ልውውጥ ይሆናል። ምን ብለን ያሰመጥካት? በምልክት ቋንቋ ነው። ትለይብኛለህ እኮ ብርትና። ይሄ ጭዌ እኮ ነው ጽድት የሚለኝ ካንተ። እንደውም ይኸውልህ አንተ የሚገባውን የምታደርግልኝ ከሆነ ቃጁን ራሱ አሰማምጥልሃል እኮ ለኔ። አዎ ለአንተ። ይኸውልሽ ብርዝነት አንቺ ደሜን ካበሳሰልሽልኝ የፈለከውን ነገር ነው ማደርግልኝ። የፈለከውን ተው ቾምቤ ግን ተው እንዴ። አዎ ስለ በቃ ይኸውልህ በኋላ ግን እፈራገጣለሁ ብትል ይኸውልህ በአናትህ ላይ ነው የምዞርብህ። ወይ ጉድ! አንተ ብቻ ይቻመ በቃ የፈለከውን ነው ማድረግልህ አልኩህ እኮ። ስታይል ዛሬውን አሳውቅሻለሁ። ያዢ ጊዜ አይ ብርዝነት የሳክ 17 ፕሮ ማክስ ይለዋል። ይሄ ነው ብቻ ይቻምሽ። ፓኪስታን ህንድ ምናምን አልሽኝ አይደል? ያኛው አሻንቲ ህንድ ካሻፑር ምናምን ይላል። አንቺ በቃ ፓኪስታን ምናምን የመለከት ቋንቋ ምናምን ይቻምሽ ትለይብኛለሽ። ሰሚኝ ደግሞ ቃል መልስን እየጠበኩ ነው። ኤላ መለስኩልሽ እኮ እኔ ስራውን በአግባቡ ነው እየተወጡ ያለሁት። ይኸውልህ እኔ ስራውን በአግባቡ ስትሰራ ምን ያህል ጠንቃቃ እንደሆንክ በደንብ ነው የማውቀው። እመኚኝ፣ ስራዬ ላይ ምንም አይነት ክፍተት አልፈጥርም። እኔ ባምን ምን ዋጋ አለው? ኤላ ስራው ከተበላሸ በኋላ እኮ ያንተ እምነት ስራውን አይመልሰውም። እሱም በደንብ አውቃለሁ። አንተ ልጅ ፍቅር ይዟል እንዴ? ቆይ አንቺ ልጅ ምንድን ነው የምታወሪው? ምን ነው ታዲያ ተርበተበትክ? ይኸውልሽ አልሚ፣ እኔ ላይ ያለሽ እምነት ከጠፋ አሁኑኑ ከዛ ትምህርት ቤት ለቅቄ እወጣለሁ። እሺ
ይልቅ ኤላ እኔ አንተ ላይ ያለኝ እምነት አልጠፋም። ታዲያ ምንድነው? ግን ተጠንቀቅ እያልኩ ነው። እሺ ካሁን በኋላ በደንብ እጠነቀቃለሁ። በጣም ጥሩ። ሌላ የምጠይቀኝ ነገር አለ? እንዴት ነበርሽ? በምን አይነት ሁኔታ ላይ ናቸው? ያው ጥሩ ላይ ናቸው። ከእናታቸው ጋር ማሪፍ የሚባል ጊዜ እያሳለፉ ነው። እንደዛ ከሆነ ጥሩ። መቼስ ይህን ጉዳይ ወደ ማጠናቀቁ ስንደርስ እሷን ወደዚህ ጠራያታለሽ አይደል? በትክክል። ብቻ ተኩላ ላይ እንድረስበት እንጂ እሷን ብቻ አይደለም። እሷን መሰል በጣም ብዙ ሴቶች ከየስርቻቸው ነው የሚወጡት። ጥሩ። በላውን ወደ ቤት ሂድ። እሺ ሰላም። ሳስበው አንተን ራሱ መከታተል ሳይኖርብኝ አይቀርም። በቃ አንተ ጄሪ አፈልገኝ አትድረስብኝ አለች። በቃ እስኪ ተኝ። እኔ እኮ መጀመሪያ ሆን ብዬ ባህሪዋ እኮ ታውቁኛል ቃጁዬ። ሲጀምር እኔ ሴቶች ማለት የሚፈልጉት ቃጁ አይኔ ነው ወይስ ያሬድ እየመጣ ነው? ኧረ አንተ ነገር ላይ ራሱ ተጣለዘብኝ። ኧረ ያሬድ አይመስለኝም። ያሬድ ነው ባክሽ። እናሲዝ ያሬድ ነይ እናሲዝ። ወንድሜ አው ራሱ ነው ወንድሜ። ግን ምን ነው ያሬድ? ምን ነው? ትንሽ እንኳን አሲዘናል። እስክበላት ብትጠብቅስ? በምን ያሳዛችሁት? እንዴ አንተ እዛ ጋር የሆንከው እየመጣ ያለው አንተ ነህ ወይስ አይደለም በሚል ነገር ነው። በቃ ሙደስክ አንተ ግን በቃ ከፋያ ጋር ፒስ ከተባባልክ በኋላ እኛም ፎረገጥከና። ማን ይፎረገታችሁ? አንተ ነህ። ምን ይላል ይሄ? በእናትህ እኔ ራሱ በጣም ነው የታዘብኩ። እሺ አስቀይመኛል፣ አዝኜብሃል። እውነት አሻንቴ ምራ እንደውም በከባዱ ሶሪ ካላልከን አንሰማ። አዎ በእህቴ ቃጁ እስማማለሁ። ሶሪ ካላልከኝ አልስማማ። እናንተ ምን እሺ ነው የምታፈሉት? እሺ እሱን ተፋታን። ቆይ ምን ሆነ ነው የጠፋው? እንኳን እናንተ ላይ ቤዛ ላይ ጠፍቼባታል እኮ። ምን ሆነህ ነው? ፋዘር ለትንሽ ጊዜ ሀገር ውስጥ አልነበረምና በቃ ሱቆቹን ኮንትሮል ማድረግ የነበረብኝ እኔ ነበርኩ። ለዛ ነው። ወይኔ ወይኔ በኑሯችን እኮ ምንድን ነው የሚያስቃችሁ? እስኪ የቃጁ እኮ ፋያ ትዝ ብሎኝ እኮ ነው። እንዴት? ይኸውልህ እሱ የታመመ ሰዓት ካናዳ ሄዶ ነበር እና ድርጅቱን ለቃጁ አውርሶ ነበር። ስለ ሙሉ በሙሉ ባይሆንም ብቻ ግን እንድታስተዳደር አድርጎ ነበር። እሱ እኮ ትዝ ብሎኝ እኮ። ያ ጊዜማ እንዴት ይረሳል? እንዴት ይረሳል ያ ጊዜ? በጣም ያንቺማ እኮ ይገርማል። እውነት ከባድ። ቆይ አንተ ግን ፋዘር ለመዝናናት ዱባይ ሲሄዱ እንዴት ነው ያረከው ድርጅቱ? አቤት ያዛ ጫናው ተኝ። ዲፕሬሽን ውስጥ ገብቼ ነበር። የምር እንደዛ አስተዳደር ያላቅም ድርጅቶች ብዛታቸው በዛ ላይ አይምሮ ያዞራሉ። የምር ያ ጊዜ ከባድ ነው። በስማ በቃ ሙድ ያዛችሁ። ምንድነው ምን ይዘው ምን የሚያዛለ? ምን እንይዛለን? እያንዳንድሽን እኮ በደንብ ነው የማውቅሽ። እና የምታውቀን ከሆነ ለምንድን ነው ከኛ ጋር እንደዚህ አይነት የልጥጥ ጭው የምትጫወት? እንዴ እኔ እኮ የጠየቃችሁኝን እኮ ነው መልስ የሰጧችሁ። ወይኔ አሻንት፣ ወይኔ ቃጀል፣ ወይኔ ያሬድ። አንተ ልጅ ስነ ስርዓትን ምን አደረኩ? ወይኔያችንን አትውሰድብን። ምን? ይኸውልህ አዎ ወይኔ ማለት መብቱ ያለን እኛ ብሶተኞች ብቻ ነው። በቃ አቤት አሻንቲ ግን የኛ የሆነን ነገር ለማስመለስ የምታረገውን ጥረት በእውነት ሳላደንቀው አላልፍም። በእውነት ያለ ድሆች እኮ መብት መታገል አለብኝ። ወይኔ እኮ የድሆች ነው። ወይኔ አትይም አንዳንድ ቀን ኑሮሽ ትዝ ሲልሽ ለምን አትልም? ደሃ ነኝ። ኧረ በእናታችሁ በቃ ጨው ይቀይሩ እንዴ። እሺ ጨው ምን ቀይረው ግን ማለት ነው ይሄንን ነገርህን ስትተው ወይ ግን ቤዚቲ በቃ ይሄን ዳኒ የሚባል ልጅ አመንሽው? ምን ላድርግሽ እኮ በቃ መኮንንና ጸጋ ስለሚያስቡት ነገር ሊያጣራልን የሚችለው ብቸኛው ሰው ዳኒ ብቻ ነው። እሱ እኮ ይገባኛል፣ ግን ደግሞ ዳኒ ምን ሰዓት እጥፍ እንደሚንል አናውቅም። እኔ እሱ ነገር ቢያስጨንቀኝ ነው። እሱማ ልክ ነሽ፣ ግን ደግሞ አሁን የምንሰጠው ገንዘብ ይሄንን እንዳያደርግ ነው የሚያደርገው። ቆይ ስንት ሰተሽው ነው? በቃ ባለፈው ከተስማማ ነው እጥፍ። ምን? ቆይ አንቺ ልጅ አመረርሽ እንዴ? ቆይ ገንዘቡን ከየት ልታመጩ ነው? በቃ ከያሬድ እንደምንም ብዬ በዘዴ ይቀበለዋለሁ። ያሬድ እንደዚህ አይነት ነገር እያረግሽ እንደሆነ ያውቃል? ኧረ እሱ አያውቅም። እሱ ቢያውቅማ ብዙ ነገር ነው የሚያበለሻሽብኝ። ታዲያ እንዴት አድርገሽ ልትቀበይ ነው ከሱ? ውይ ቹቻ በቃ በዘዴ ይቀበለዋለሁ አልኩሽ አይደል እንዴ? አሁን ይልቅ ዳኒ ይደውልልኛል። እንዴት? ከትምህርት ቤት መልስ ዳኒ መኮንንን ያገኘበት ቦታ ይሄዳል።
እና ታዲያ መኮንን እዛ ቁጭ ብሎ ይጠብቀዋል እንዴ እሱን? አዎ ይጠብቀዋል እኮ። እንዴት? ምክንያቱም መኮንን ወደ ዳኒ የመጣው ሊሰልለው ነው። ደግሞ የተገናኙት ቡና ቤት ነው። ስለዚህ ዛሬ እዛ ያገኘዋል ብለን አስበናል። ታዲያ ምን ልታረጉ ነው? በቃ በሱ ፊት ነው ያወራኛል። ከዛ እስቲ መኮንን ምን እንደሚል እናያለን። እኔ እንጃ ቤዚቲ፣ ግን ደግሞ ይሄ በጣም ከባድ ሀሳብ ነው። ግን ደግሞ ጥሩ ውጤት የሚያመጣ ይመስለኛል። ይመስለኛል። ቹቻ ዳኒ ቴክስት ላክ። ምን ብሎ? ከ5 ደቂቃ በኋላ ደውይልኝ። ወይኔ ምን ሊያደርግ ይሆን? በእርግጠኝነት መኮንንን አግኝቶታል። እንደዛማ ከሆነ ጥሩ ነው ቤዚ። በቃ ትንሽ ቆይቼ እደውልለታለሁ። እሺ በቃ ነይ፣ ወደ ሆነ ቦታ እንሂድና አንድ ቦታ ቆመን እናወራለን። ጭራሽ ጸጉሩን ይፈጥራል እኮ ምን አይነት ልጅ እንደሆነ። ስማ ዛሬ ቆይ ትምህርት ቤት የለም? አዎ እባክህ ዛሬ እንደውም እኮ አሁን ቤዛ ትወጣ ጠብቄ ኩልሽኛ ስለምትወጥ ይኸውልህ እኔና ሻንቲ ከዚህ ነገር ውስጥ ከደሙ ንጹህ ነን። እንዴት? ምን እንዴት አለ? ይኸውልህ ድጋሚ ከቤዛ ጋር የምትታይ ከሆነ ጦሱ ለኛ ነው። ይኸውልህ እኔ አያገባኝም ከዚህ በኋላ እኔ አያገባኝም። ለሱ እንኳን አታስብ። እንደውም ከዚህ በኋላ በቃ በመኪና ወስዳታለሁ። ምን መኪና? አዎ መኪና። ምን ነው ይሄኔ ነው ማልቀስ? ወይኔ ሻንቲ መኪና ቃሽ ልጁ ምን ሆኖ ነው? ይኸውልህ ወንድሜ በመኪና የተነሳ ስንት ጦስ ውስጥ እንደገባን እኔና እሱ ነን የምናውቀው። ምን አጋጥሞ ነው አሻንቲ? እስኪ ተውኝ አይደል። ለዘመናት ማስባትን በህልም የማያትን ጄሪ በመኪና ጦስ እኮ ነው ያጧት። መኪና በማጣቴ እሷን አጧት። አልገባኝም። እስኪ አስረዳኝ። እኔማ ምን ብዬ አስረዳለሁ? ቤተኛው አፌ ቤተኛው ኢነርጂ። እስኪ ቃጁ የሆነ ነገር በይልኝ። ውይ ተው። እኔ ራሱ አንጀት እየተላወሰ ነው በእውነት። አንተ አስረዳው። ተይ እኔ ቅርብኝ። አንቺ አስረችው። አንተ ትበስ። እጭ በቃ ማትናገር ከሆነ እኔ ልሄድ ነው። እንደዛማ ይሁን እኮ ተናገራ። በጄሪ የተነሳ እኔና ኪሩ ደርቢ እንደሆነን ታውቃለህ አይደል? እሱን አውቃለሁ። እሱ ሆዬ መኪና ይዞልህ መጣ። ከትምህርት ቤት ስትወጣ ጋቢና ውስጥ ከቶ እሷም ማስኮብለል፣ እሷም ደግሞ ለሱ እናቴ ሽብለለለ ለማለት። ኧረ እባክህ የምርህን? አዎ የምሬን ነው። እሺ ቆይ አንተ ከዛ በኋላ ምን አደረክ? እኔማ ምን አፋለኝ ከዚህ በኋላ። አሁን ተናገር ቃጭል። እኔ በቃ አሁን እንኳን ነግሬልሃለሁ እውነት። ይኸውልህ ከዛ በኋላ መኪና በመኪና ይዟት ሄዳል አይደለ? ከዛ በኋላ በመኪና ይዟት ሲሄድ ጀለስ ሳይክሏን ተከራይታ ፐልዴሲ እያለች ስትሄድልህ እንጂ ወይ የምትጠረው ነው። አንተ ከካ መጀመሪያ ከከን አራግፍ እሺ ብላ ወረፍ። ታዲያ ሻንቲ መኪና ፈልገህ ነው እንዴ? እኔ ጋር ደውልም ነበር። ግቢ ውስጥ ካሉት እኮ አንዱን መኪና እኮ ይዘት ሄድ ነበር። መኪና አባቴን አገኘሁት። በአይነ ስጋ ተገናኘ። እንኳን ደስ አለሽ። ዞር እስኪ አባቴ ና እስቲ እቀፈኝ። ግቢ ውስጥ ካሉት አንዱ መኪና መርጬ ልውሰድ። ይሄን ነገር እየሰማኝ ዝም ትያለሽ? እኔ ራሱ እኮ በቃ ምን እንደምን ቃላጠረኝ እኮ። ምን ልበል እስቲ ተወኝ እስቲ በእናትህ። አሻንቲ ተረጋጋ በቃ። ወይ አሁን ሰዓት እየረፈደ ስለሆነ እኔ ልሂድ። እሸኛለሁ። እስከ ኬንያም ቢሆን እሸኛለሁ። ልሸኝህ። ውይ በእናትህ ቃጁዬ ቤቱን እየጠበቅሽ እሺ? ና ልሸኝህ። ና አባቴ። ከዛ ነኝ። እኔ የምልህ ግን ግቢውን ጠብቀዋለሁ። ጄሪንስ ግን ኪሩ ይጠብቅልሃል ወንድሜ ጄሪን። የሀብታም ቀንደ ግን ከባድ ነው በእውነት። ምን ነው ባዶን የሚታዘዝ የለም እንዴ? በቅርቡ ነው የመጣሁት፣ ግን ደግሞ ስጠራትም አልሰማችኝም። አቤት የተምታታች ልጅ እኮ ስራ እንዴት እንደሚሰራ የምታውቀው አይመስለኝም። ቻቺ ምን ያስጨዋል? ቀስ እያልክ አትጠራም እንዴ? ለአንቺ ደንበኛ ክብር ነው የሚባለው ነገር ረስተሽው ነው እንዴ? ስንት ሰዓቱ ከመጣ? ወይ ይቅርታ አባት፣ ምን ልታዘዝ? እንደተለመደው ቡና በስኳር። ለኔ ደግሞ ፓስቲ በሻንጭልኝሽ። መክሰሴን እዚህ በልቼ ልግባ። ወሬኛ ባልሳሳት ዳኒ ከትምህርት ቤት እየተመለስክ ነው?
ወይኔ ደግሞ ሳልደውልልህ አይደለ? ያ ደላላ እኮ ዝም ብሎ ነው። በእናትህ ይገባኛል። እንዴት ነው ቤት አገኘህ እንዴ? እስካሁን አላገኘውም። የደላሎችን ስልክ እየጠበቅኩ ነው። አይ እንደዛ ከሆነማ አሪፍ አድርገሃል። ወይ እንዴት እንደራበኝ ብታይ። በስመ አብ። ኦኬ ያዛ እየበላ ብዙም ነኝ ነው እሱት። ኧረ እባክህ። እሺ እኔ ምን አይ ሰፈር ግን እኮ ይወደድብሃል። ሌላ ቦታ ምናምን ነው ሞክረው ይሻል። እሱን እንኳን አውቃለሁ፣ ግን ስራዬ እዚህ አካባቢ ስለሆነ ለስራ ቦታ እንዲቀርብ ነው። ከዚህ አንድ ታክሲ ነው። ኦኬ አይ እንደዛ ከሆነማ ፒስ ነው። አዎ ፒስ ነው። እና የት ነው የምትማረው አንተ? እዚህ ልዩ ሁለተኛ ደረጃ ትምህርት ቤት። ኦኬ ባለሳሳት 12ኛ ክፍል ዘንድሮ ተፈታኝ ነህ? ማን አድርሶኝ? ገና 11ኛ ክፍል ተማሪ ነው። ሄሎ ቤዛ። ዳኒ ለመደወል ቸኮልኩ እንዴ? አረ ገና ቤት አልገባሁም። መክሰስ እየበላሁ ነው። መኮንን አብሮህ ነው እንዴ? አዎ አዎ። እሺ አሁን ምን እያደረጋችሁ ነው? ውይ ቤዛ አታዝጊ። በቃ ራስሽን ችለሽ አግኚው። ማንን? ያሬድን ነዋ። አይ ዳኒ አራዳ እኮ ነው። እባክሽ እኔ ፋራ ነኝ። ሰሚኛል ሲስተር፣ እኔ በእናንተ ህይወት መሀል ምንም ነገር የሚመለከተኝ ነገር የለም። ስትፈልጊ ተጋቢ፣ ስትፈልጊ ተፋቻ፣ አይመለከተኝም። ምን ተፋቱ ይላል እንዴ? ዮንክ እንከፍ ነህ። እሺ ሰሚኛለሽ? እኔ እናት ስትፈልጊ እንደ ጆሮ ጌጥ አዝለሽ መዞር ትችያለሽ። ብቻ ደግሞ ሴታፑ ተዘርጋለሽ። በእኔ አሁን መክሰስ ይልብላለት ይቺ ያማታ እንዴ? ዳኒ ግን ይመቸው። ዳኒ እኮ ስራ ልስራ ካለ በጣም ከባድ ሰው ነው። እሱማ ምን ጥያቄ አለ? እስቲ የሚፈጠረው እናያለን። አንቺ ግን እንከፍ ምናምን ትይዋለሽ። ምን ነው ከስልኩ በኋላ የተረበሽክ ትመስላለህ። ኧረ አንዳለች እቺ የተመታች ልጅ በስመ አብ ሲያቀብጣት ልጥጥ ልጅ ጣልፋ ከፋዘሩ ጋር ተጣለች። ያው ሴታፑ ካልዘረጋልኝ ብላ እንጥል ይለኛለች። እና የሴት ጓደኛ የላትም እንዴ? ኧረ አሏት። እና ታዲያ የሴት ጓደኛ እያላት አንተን ለምን? ኧረ እኔ እንጃ። ለነገሩ አንዳንድ ጉዳይ ገደሎች ላይ ፈጣን እንደሆንኩ ስለምታውቅ ምናልባት ለዛ ሊሆን ይችላል። ለምሳሌ ምን አይነት ጉዳይ? ያው ሰው መከታተል፣ አንዳንድ መረጃዎችን ማስፈጸም ምናምን። እና ታዲያ እንደዚህ ፈጣን እየሆንክ ነው ለእኔ አንዲት ቤት ማግኘት የከበደ? ከብዶኝ ነው የሚመስል። ያው ትንሽ ጊዜ ማጣት ነው። ለማንኛውም ሶሪ። ችግር የለውም። ባይሆን በሌላ ስራ በደንብ ትከሰኛለህ። ስታይል ግን አሁን ቤት መግባት ይኖርብኛል። በጣም ደክሞኛል። በዛ ላይ ደግሞ ሙቀቱ አዛ እያደረገኝ ነው። እሺ ነው እንዴ? ቻቺ የዛሬውን የብስኩትና ሻይ ከትላንት መልስ ጋር ደምሪው። እሺ። ሰላም ሙሉኬ። ሰላም ወላኒ። እንግዲህ ጥሩ ጨዋታ የተጫወትኩ ይመስለኛል። የፈጠረውን አብረን ነው የምናየው። ኦኬ መልካም እድል ዳኒ። የቤዛ አሁን መደወል እውነት ግጥምጥሞሽ ነው ወይስ ታቅዶበት? በእርግጠኝነት ታቅዶበት ነው። ለማንኛውም እስቲ ዳኒ የሚሆነውን ነገር እናያለን። ቃጂዬ ምንድን ነው አንቺ? ብራዚል ቢስ ነው አለልሽ። እንዴት ነሽ? ብቻሽን ክላብ ሳደርግሽ እኮ ገርሞኝ ነው። አንተ ግን አይገርምም? መሄጃ የላትም ብለው ሁለቱም እንደተበላ ቁብ ጣል ጣል ያርጉኝ። አብሽሪ ቃጁ። ይኸውልሽ እኔ አሪፍ ጫውታ ወይልሻለሁ። ነይ ምን እሺ ችግር አፍን አደረገ? ኧረ ፒሳይስ ነው እባክሽ፣ ፒሳይስ ነው። እና ምን ልትወከኝ ፈልገህ ነው? ምን እባክሽ ኪሴ በገባው ቁጥር ክራር እየመታሁ ተቸገርኩ እኮ። ብቻ ፈለጣ ሙድ ምናምን እንዳይሆን። አይ አይ ቃጂዬ፣ እኔ ወርቅ ካልወረኩኝ በስተቀር ገንዘብ እቀበላለሁ። እና ምን እሺ? ይኸውልሽ አሁን ወደዚህ ስመጣ መንገድ ላይ አንቺን ሻሩክ አግኝቼው ነበር። የኔ ሻሩክ ደግሞ ማን ነው እንዴ? ያ ቾምቤ ነዋ። ሌላ ማን ይሆናል ብለሽ ነው እንዴ? ቾምቤ ደግሞ ከመጀመሩ ነው የኔ ሻሩክ የሆነው እንዴ? ይኸውልሽ ቦዛ ቤት ቁጭ ብሎ የጊዜ ጉዳይ ነው እንጂ እኔ የቃጁ ሻሩክ ነኝ እያለ እኮ ነው እያወራልሽ ያለው። ወይኔ ቃጀል፣ ይሄ ልጅ ግን ምን ባረገው ነው የሚፋታኝ? ግን ይኸውልሽ እሱን በጊዜ ሂደት ትፋችዋለሽ። እኔ ግን ምርጥ መላ የሚያስገኝ ወርቅ አግኝቻለሁ። ምንድን ነው? ይኸውልሽ እህት ብለህ ካሳመንክልኝ የፈለግከውን ያህል መላ እገባልሃለሁ ብሎ። ማ ቾምቤ? አዎ ቾምቤ። እንዴ እና ይኸውልሽ
ቃጂዬ አብረን እንሄድና አንቺ ከሱ ጋር ፎንቃ ሙር ትጫወታላችሁ፣ እኔ መላይን እቀበልና ከዛ በኋላ እናንተ እንደፈለጋችሁ ትሆናላችሁ። አቤት ብሬ ግን ብሰውብሃል። ምን ላድርግ? አየሩ የተወጋው እኮ ነው ቃጂዬ። ይኸውልህ በቃ እንደዛ ከምታረግ ማለት ነው እኔ የምትፈልገው መላ አገባልሃለሁ። አይሆንም ስልሽ ቃጂዬ። እንዴ ለምን እንዴ? ይሄ ኮሪያቺ ሁሉ እንዳጫወትኩሽ ተናግሬ እኮ ነው የመጣሁት። ይሄ ጭዌማ እንዲበራብኝ አልፈልግም ቃጂዬ። በቃ እሺ እንደዛማ ከሆነ ይቻላል። እና ግን ቾምቤ ቤት ነው ያለው? ቾምቤ እዛኛው ሁለተኛው ድድ ማስጫ ላይ ዱቅ ብሎልሻል። በቃ እስቴና እሺ እንቁስ። አይ ቃጂዬ ምርጥ ያራዳ ልጅ ነው ሽኳው ነው። እንቁስ ያሬድ ግን ሙት ጠበሳ ትችልበታለህ። ቤዚዬ ቆንጆ ነች እንዴ? ቆንጆ ብቻ? ይኸው አንድ ጥያቄ ብቻ ልጠይቅ፣ እምቢ እንዳትለኝ። በበላነው ሽሮ በጠጣነው ቦዛ ይሻለሁ። ተው በእናትህ እምቢ እንዳትለኝ። አሻንቲ ግራ እያጋባኝ ነው። ምንድን ነው? ይኸውልህ ከቤዛ ጋር ፎቶ ልነሳ። እሱ ሲያምር ይቀራልሽ ነው? አዎ ነው። ቆይ እኔ ምን ያንሰኛል ፎቶ ለመነሳት? ምንም ሆነ ምን አትነሳም ብያለሁ። አትነሳም ለፎቶ ሄዳለን። ቤዚቲ ያሬድና ሻንቲና ይሻቸው ነው አይቻቸዋለሁ። ይኸውልሽ አንቺ ደግሞ እዛ ሄደሽ ያምልጥሻሉሽ። እሺ ምንድን ፈሴ ነው የሚያመልጠኝ? ኧረ በእናትሽ ብቻ በእናትሽ አታድርቂ። ቆይ እኔ አሁን ያልኩት ነገር ሳይገባሽ ቀርቶ ነው? እኔ እኮ እንዲሁ ዝም ብዬ ነው። ቤቴ ልክ ፈሷ ሲያመልጣት ወይኔ እቴ ፈሴ ያመለጠኝ ምናምን ስለምትለኝ ብዬ ነው። እሺ በቃ አሁን እኔና አንቺ ከዳኒ ጋር ያለን ነገር ምንም ማወቅ የለባችሁ። አንቺ ልጅ ግን ትንሽ የተገማመትን አልመሰለሽም? እኔ እኮ ቹቹሻ ነኝ የሚስጥር ካዝና። ወሬ አለብሽ ነይ በቃ። ጎረምሳ ይኸውልህ እኔ ብራዚል ላጣብስ ካልኩ ማንም ሰው አይችልም እኮ ደሜ ፒስ ብላ። ታዲያ አንቺ እኮ ነሽ ጅንጀናውን ስላላወቅሽበት። አራት ፎግል እንዴ ቃጂዬ ግብለት እንግዲህ ቾምቤ ልቤ ወይ ደሜ። ቆይ ይሄን ያህል አሰቃይቻለሁ እንዴ? አዎ ደሜ ብዙ ተሰቃይቻለሁ፣ ግን አንድም ቀን እንዲህ በፍቅር ትጠሪኛለሽ ብዬ አስቤ አላውቅም። ግን እኮ እኔ ፎንቃ ሊኖርብኝ ቀርቶ አይደለም። ቆይ ወይኔ ብራዚል ምን ይሄ ነው? አሻንቲ አይ ብራዚል ወይኔ በላውን ግባ። እንዴ ዝም ብሎ አለ እንዴ? እሺ ስንት ነው ምገባል? 5 ዓመት እንዴ 5 ዓመትማ እኮ የለኝም። እና ስንት ነው ያለ? 2 ዓመት ነው ያለኝ። በላንጣ እሺ ሌላ ቀን ትጨምራለህ። ቃጂዬ በቃ እንደተባባል ነው። እሺ ይመቻችሁ። አይ ብራዚል ልቤ የምን ደሜ ነው? ሳክስ እንደሆነ እኮ አውቃለሁ፣ ግን ቾምብዬ ብለሽ አንዴ ድገሚ። አንዴ ምኑ ነው ሳክስ? እንዴ ለብራዚል መላ እንድገባለት ብለሽ ቾምብዬ እንዳልሽኝ ማላቅ መስሎሽ ነው? እና ታዲያ እያወክ ለምን ገባለት? እኔማ ዝም ብዬ ከምገባለት አንቺ ቾምቤ ልቤ ደሜ ብለሽኝ ብገባለት ይሻላል ብዬ ነው። የተመታ እኮ ነህ ግን አንተ ልጅ። ፎንቃሻ ጀዘበኝ እንጂ እኮ እርድኔ እስከ ጣራ ነበር። በርዝና ግን ይመሽ ያራዳል። ይመቸው ብቻ። በይ ቁጭ በይና ትንሽ እናዝግ። ደሜ ልቤ ምናምን ሙድ አታራምድም። በአሁኑ አፍ የለም ብቻ ውበትሽን ነው የምሞቀው። አረ የሚሞቅ ነገር ይሞቅብህ። አሜን። ልቃቀኝ ወደዛ። ፈራሃንቲ በእናትህ ዝም በል እንዴ! ቆይ ምን ችግር አለው? እኔ ለእናንተ ብዬ ያ መኮንን በጥፊ ያላጮለኝም ስንት ነገር መስዋዕት ከፍዬለ አሁን ከቤዛ ጋር ፎቶ እንነሳ ማለት ምንድን ነው የሚያስከፋው እንዴ? እሱማ ምን ችግር አለው? ይሄ ባልሽ ነው አብራት አትነሳም ያለኝ እንዴ? ቆይ እኔ ምን ያንሰኛል? ቤዚ እኔ ማልቀስ ይሻለኛል እንዴ? እንዲያው ሻንቲ እንዲሰማህም አልፈልግም። በደንብ እንነሳለን። ስለተረዳሽኝ አመሰግናለሁ።
ማነሽ ቹቻዬ? እስኪ አንሺ። ወይ ለነገሩ አንስታ አታውቅም እኮ ማይልሽ እኮ ናት ይቺ። ማ እኔ ቹቹሻ ይኸው ልጠይቃቸው። እሺ እኔ በፍቅራቸው ጊዜ እየተንከባለልኩ ምን የመሳሰለ ፎቶ እንዳነሷቸው። ተቹቻ ግን ይኸውልሽ አንድ ወቅት ለነዚህ ባለ ታሪኮች መስዋዕት ከፍያለሁ ብዬ የምናገረውን ፎቶ አንሺ። አንተ ነን ስልኩን አምጣ፣ እንዴት እንደማነሳው አሳያለሁ። ስጣት እናት ስጣት። አለመተዋወቅ ስጣት እንዴ ናምጣ ፎቶ አይውጣልን። ናምጣ እንዴ ነው ከእንትኑ ከፎከስ ውስጥ ማውጣሽ። በቃ ና ያሬድ ውጣላቸው። ና ውጣ። ፈገግ እንዴ ፈገግ በል እንጂ አንቺ ና ፈገግ በል። ማን ነው የሚነሳው? ይሄ እኮ ድሮ የመስክ ፎቶ እኮ ነው። ይሄ ድሮ ወይኔ ግንብር አለኝ። ደሜ ይፍሰስ። ደሜ ልቤ ምናምን አላልክም እንዴ? እሱማ ብዬሽ ነበር። እና ምንድን ነው የምታዝገኝ እንዴ? ምን ላድርግ? ልቤ ነው ፑሽ ያደረገኝ። ምን አድርግ ብሎ ደሜ በላት አለኝ አልኩሽ። አረ ምን አይነት አዝግ ሰው ነው ግን አንተ ልጅ። ቃጁ ግን አሁን ወዬ ብትይ ምን ጣጣለው? እሺ ወይ አልኩ። ያው ደሜ ብራዘርሊ ሀግላ አድርግሽ። ይሄው የወንድ ልጅ ችግር ትንሽ ፊት ሲሰጣችሁ ጭንቅላት ላይ ፊት ብላችሁ እንደ ማንጎ ልጨማለቅ ነው የምትሉት። ጭራሽ ሀግ እንዴ ምን ጣጣለው? ቃጁ ደሜሙሽ ጣጣ የለውም እንዴ? ጣጣማ አለው፣ በደንብ ነው ያለው እኮ። ምንድነው እንዴ አሁን ሀግላ አድርግሻል። ከትንሽ ቆይተ ደግሞ ለምን አንደቅስም ትላለህ? ማ እኔ? አዎ አንተ። ደሜሙች ከትዳር በፊት ካንቺ ጋር እንደዚህ አይነት ነገር ቲንክ አድርጌ አላውቅም ብታይ። አሁን በኩል ሙት ትቆሰዋለህ ወይስ አቆሰ? እሱማ ምን አማራጭ አለኝ? በእንቁሶ ዘይዳት ወይ በስመ አብ ፎቶ እንደዚህ እንዳለ ይሄ ያምራል። እንደዚሁ እንዳለ አንድ ነገር ላስቸግረ። አንድ ነገር አማርኛ አሪጥቂ ምን አባፈለ ይሄን ጉንጭ ሳሙ አለኝ። ምን ያስጨዋቸዋል? ምን ውስጥ ያለኝን ነው። ጋሽሙት አንተ ልጅ ግን መስመር እያለፍክ ነው። ተው እንጂ እኔ በእናንተ ምክንያት ስንት በመኮንን ጥፊ አልተዘረገውም መሬት ላይ ራሴን አልሳትኩም። ተው እንጂ ይኸውልህ አሻንቴ፣ አሁን ደግሞ እኔ ራሱ እየተወሰወስኩ ነው። እሺ ምን በጥፊ ልትይኝ? ይኸውልህ በቃሪያ ጥፊ ነው እሺ ማወላግድህ እኮ ቹቹ። ለኔ ቃሪያ ጥፊ፣ ለኔ ሰንቅ ጥፊ። እንደው ቹቻዬ ስንት ነገር አብረን አላሰለፍንም? ከኔ ጋር ከአንቺ ጋርና ያ እንግሊዝ ፎቪያ ያለበት ልጅ ጋር ነው፣ ከፍቅረኛሽ ጋር። አንተ ሰውዬ ስነ ስርዓት ብትይዝ ይሻላል። ከልጁ ጭንቅላቴ ብትወርድ ነው እሺ የሚሻለው። ቦርድ እኮ ደስ ይለኛል። የልጁ ጭንቅላት ይመቻል፣ ሰፋ ስለሚል እንዴት ልውረድ ነው? አሁን ታዋሽ አንተ ታው አቺ ሴትዮ አቺ እነዚህ እብድ የሆኑ ልጆች አይሻቸው አምራቸው ብቻችን እንደምንኩት ነበር። ከላ ያው እንደውም እዛ ጋር ቆሞ ማውራት ጀመሩልኝ። አንቺ ሴት አይደለሽ እንዴ? ትሮጩ የለ እንዴ? እና ታዲያ ፎንቄን ተናግረህ ዝም እንድል ትፈልጋለህ? አንቺ አምሻል እንዴ? የብቻቸው ጊዜ ይኑራቸው ብዬ እኮ ነው ትቻቸው የመጣሁት። እናቴ አሻንቴ አራዳ ልጅ እኮ ነሽ። እኔ የምልሽ ደግሞ ረስቸው አየኔ ነገር ምንድነው የምነግረኝ? ይኸውልሽ ሳልነግርሽ ህንዶቹ ደውሎልሽ ነበር። እባክህ ምን ብለው ነው የደወሉልኝ? ይኸውልሽ አሻንትዬ የአራዳ ጥግ እኮ ነህ፣ ከመተማ ሙስጠፋ ነኝ አላለኝም? በእናትህ አሻንቴ፣ እኔ ለራሴ ሆዴን እራብ እየተሰማኝ ነው። ጭራሽ ደግሞ ያንተን ቀድና መስማት አልፈልግም። እሺ እንደዛ ከሆነ ነይ። የት ነው የምንሄደው? ለጋብዝሽ ያበደ ሳምቡሳ ጋብዝሻለሁ። ነይ። እነዛማ ከሆነ አሻንቲ አንተ ሳምቡሳ ጋብዘኝ እንጂ አይደለም የህንዶቹን ይቅርና የጣሊያኖቹን ወሬ ማውራት ትችላለህ። በቃ መረቅ ጥብስ የሆነ ወሬ ያለኝ ነይ። ማን ለወሬ ደግሞ ነይ ታምቼ ያበደ መረቅ የሆነ ወሬ ነው የምነዛልሽ። ነይ። አቤት ገንዘብ ይኖርሽ ብቻ ገንዘብ ካለሽ ሁሉም አለ። ነይ። ግን አንተ እንዴት ደፍረህ መጣ? የሆነ ሰው ቢያይህስ? አታስቢ፣ መኮንን የለም። ጸጋ ወደ ቤት አስገባ ተከታተል ነበር እንዴ? እዛ ድረስ? አይ እኔ ሳሎን የኔ ሰዎች። አንተ ልጅ ግን ምን እየሆንክ ነው? ማለት በቃ የኔ ሰዎች ምናምን ስትል እኔ ሌላ ሰው እየመሰልከኝ ነው። ምን ላድርግ ታዲያ ቤዚ፣ ራሴና አንቺን ፕሮቴክት ለማድረግ ስል ግዴታ የራሴ ሰዎች ሊኖሩ ይገባል። እሱ እኮ ጥሩ ነው። እንዴት ነው አልናፈቁሽም? እሱማ ምን ጥያቄ አለው? ለመሆኑ ቆይ አባትህ መቼ ነው የሚመጡት? በቅርቡ ይመጣል። ምን ነው ፈለግሽ? ኧረ በስመ አብ! ኧረ እኔ አልፈለግኳቸውም። እና ታዲያ ለምን ጠይቅሽ? አይ ሱቅ እሸጣለሁ በሚል ምክንያት በተደጋጋሚ ክላስ እየቀጣህ ነው ብዬ ነው። እሱማ ልክ ነሽ። አሁን ግን አንድ ነገር አስቤያለሁ። ምንድን ነው እሱ? ያን የሚያመለጠኝን አሁንም እያባከንኩ ያለውን ጊዜ ክረምት ላይ መማር አስቤያለሁ። ማ አንተ ክረምት ትምህርት ልትማር?
አዎ ምን ነው ትምህርታችን አይሰጥም እንዴ? እሱማ ይሰጣል። እንደውም ባለፈው በስቴዲ ግሩፕ ራሱ ቅስቀሳ እየተደረገ ነበር። ቅስቀሳው ለምንድን ነው? ያው ብዙ ጊዜ እኛ ትምህርት ቤት ተማሪዎች ክረምትን አይማሩም። ምናልባት የማዘጋጀውን ትምህርት ተማሪዎች ካልወሰዱብኝ ብለው ፈርተው መሰለኝ። እኔ ግን ዘንድሮ ለመማር አስቤያለሁ። አይ እንደዛ ከሆነማ በጣም ጥሩ ነው። አንቺ ትማሪያለሽ? ያው እኔ እንኳን አልወሰንኩም። ምን? ኧረ በእናትህ ትቀልድ ነው። ትቀልዳለህ እንዴ? ቀጣይ እኮ 12 ነን። ዘንድሮ ደግሞ ከቀልቤ ሆኜ እንኳን አልተማርኩም። ቢያንስ እሱን ማካካስ አለብኝ እኮ። እኔም እኮ እሱን ብዬ ነው። አሁን ግን ብስል ብስል እያሸተትክ ነው። ኧረ እባክሽ ሙድ እያሸን ባለኝ አቅም። አሁን ባይሆን ሊረብሽ ስለሚችል እዛ ጋር ቆንጆ ጁስ ቤት አለ፣ እሷ ልልገብሽ። ኧረ እኔ በዩኒፎርም ሆኜ አልገባም። ከፈለክ ቴካው ያርግልኝ። የኔ ንግስት አንቺ አልሽኝም ከማለት በኋላ እኔ ማለት ሰብሊማ እንደመታታወቅ ነው። ተናዳብኛለች። ጭራሽ ልትነግረኝ አልፈለገችም። ለምን ያቺን አቃጥላ ዓለም ተብዬ ጠርተን እንድትነግረን አናረግ? እሱን አስቤ ነበር፣ ግን ከነጋ ዛሬ አላየኋትም። እና እንፈልጋታ። ያ ስቴዲ ግሩፕ ምናምን የምትለው ቦታ ትሆናለች። ቆይ ግን አንተ እንዴት ሰብሊን ሳሸኝ ቀረ? የሆነች የጀመርኳት ጉዳይ ነበረች፣ ግን ምን አለበት ቢቀርብ ቢኖሩ። ከሰብሊ የሚበልጥብኝ ነገር እኮ አልነበረም። እኔም አላውቅም ምን ጉዳይ ኖሮብን። የቤተሰብ ጉዳይ። አሁን ነገሩን ማጣራት አለብን። ከዛ ሰብሊን የመታትን ሰው ፈልገን ዋጋውን ሰጠዋል። ደግሞ እኮ በጣም ያናደኝ የዛ ከይሲ ኤላ ተብዬ እኮ ነው የኔን አለመኖር ጠብቆ የሆነ ጀግና ያጫውቷል። ይሄ እኮ የታወቀ ነው። አንተ ክፍተትን በፈጠርክለት ቁጥር እሱ ሊገባበት እንደሚችል ግልጽ ነው። ምን አይነት ቀሽም ነኝ! ምን አለበት ሁሉም ነገር ቀርቶብኝ እሷን ሸኝቻት ቢሆን። አሁን የሆነ ሆኗል። ስለ ቀጣዩ ምንድነው ማሰብ ያለብን? አንተ ሂድና ለምን አገኛትሽ? እኔውን ማገኘው ሰው አለ። አንተ ደግሞ ከዓለም ጋር እንደማልስማማ እያወቅ የግድ ተስማምተ መረጃውን ጠይቃት። ቆይ አንተ ማንን ልታገኝ? መሲን። ምን ሰብሊማ እንደመታት ታውቃለች እንዴ? በሚገባ ግን ምንም ልትነግረኝ አልቻለችም። ብቻ ግን የሆነ መላ ምናምን ነገር ፈጥሬ ሚስጥሩ እንድትነግረኝ እኮ። ምን አይነት መላ? እሱ እንኳን ሚስጥር ነው። በቃ ሄድ አንተ አለምን አገኛት። እሺ አገኛት። ቆይ አሁን እዚህ ቁጭ ብዬ ያለሁት በህልሜ ቢሆንስ? አይ ይሄማ በህልሜ አይደለም። በህልሜ ቢሆን ኑሮ ያንን ሰውዬ አላየሁም ነበር። ምክንያቱም የማላውቀውን ሰው በህልሜ ላየው አልችልም። ደግሞ የማያውቁት ሰው እኮ በህልም አይመጣም እንዴ? ይመጣል እንዴ? አይ ይሄ ተምች የሆነ ሲስተም የሚባል ልጅ እኮ ግን ምን ባደርገው ነው በሴት ነብስ መጫወቱን የሚተው? ይሄ ምች የሆነ ልጅ ጄሪ፣ አንቺ ደግሞ እንደው ምን ኮታ የለሽም እንዴ? እንዴ ቆይ ምን ሆነሽ ነው? ስመጣ እንኳን አሰብ እንዴ ምንድነው? አንቺ ደግሞ በሐሳብ ተይጄ ነው ከራሴ ጋር እያወራሁ ነው። ምንድነው የምታወሪው? እንቆቅልሽ ምን ትላለች? ከራስ ጋር የሚወራው እና ማወራው እኮ። እሺ ምንድነው የሚያሳስብሽ ነገር? እኔ የምለው ሄቨን፣ አሁን ያለነው ቆይ በህልማችን ቢሆንስ? ምን የምሬን እኮ ነው። ምን ያስቅሻል? እስኪ አስቢው። አሁን እዚህ ያለነው በህልማችን ቢሆን ከዛን ደግሞ እዛ ተኝተን በህልማችን የምናየው ደግሞ ትክክለኛ ህይወታችን ቢሆንስ? ቆይ ይሄንን ነው እያሰብሽ የነበረው? አዎ እሱ ነበር እያሰብኩ የነበረው። አንዳንዴ ግን ጄሪ ስታስቀኝ እኮ። እንዴት የደላሽ ነሽ? ማ እኔ ጄሪ? አዎና፣ እንደዚህ ባይደላሽ ፍሬከርስኪ የሆነ ነገር ታስቢ ነበር። ምን ፍሬከርስኪ? አንቺ ልጅ እየበሰልሽ ነው ማለት ነው። ምን ፍሬከርስኪ ስላልኩ የት እንደምትጠቀማት ታውቂያለሽ? የት ነው የምትጠቀሚያት? አሁን ሄድና አንተ ሲስተም ይሄ ፍሬከርስኪ የሆነ ህይወት አይሰለችህም ወይ እለዋለሁ። አየሽ፣ እሱ ላይ ሲሆን ስሜት ይሰጣል። እንደው እኮ ያንቺን ነገር ሳስበው ግርም ይለኛል። ወይ ሄቨንዬ፣ ይሄው እቺን ቃል ሳይውል ሳያድር ልጠቀማት ነው። ይሄ ፍሬከርስኪ የመሰለ ልጅ ወደኛ እየመጣ ነው። እንግዲህ ያለቃቀሰብን ነው ማዳጊ። እና ከሱ በላይ ፍሬከርስኪ አለ እንዴ? አንቺ ልጅ ግን እንደዛ እንዳትዩ እሺ። እሱ እንግዲህ እንደ ሙዱ ይወሰናል። አንቺ ልጅ ግን በቃ የኔና ያንቺ ወንድምናትነት እንደዚህ ሆነ። ደሞ ምን ሆንክ? ሲጀምር አንቺን ብቻ አይደለም ያዘንኩብሽ፣ በአንቺም ቢሆን አዝኛለሁ። እንዴ ዳጊ፣ እኔ ምን አጠፋው? ተይ፣ ይሄ ወንድማችን ነው ምናምን ማለት እያልሽ ማውራት ሲገባሽ አንቺ ግን ምን አልሽ? ምን አልሽ?
አይ እንግዲህ ከሷ ራስ ወረድ በል። ቆይ እሺ መጨረሻ ንገሪኝ። እንዴ ምንድነው? ቆይ የፍቅር ጥያቄ እኔን የጠየከኝ መስል እየመጣ 10 ጊዜ ቁርጡን ንገሪኝ የምትለኝ? ምን ላድርግ ጄሪ? እንዴ ቢጨንቀኝ እኮ ነው። አይ እንግዲህ ምን ይላል ይሄ? ምንድነው? ሴትዮዋ ፍቅረኛ አለኝ አለች አይደል? የምን ሙጥኝ ማለት ነው? እኔ በቃ ማተሙት እንዴ ውስጥ ያለው ፈላጻ በቃ ምንም ሰላም ሊሰጠኝ አልቻለም። ሄቨን ፈላጻ የምትለውን ያዥልኝ፣ በኋላ እጠቀማታለሁ። እና ዳግም እኔ ምን ላድርግልህ? ሁሉም ነገር ውሸት እንደሆነ ልቤ እየነገረኝ እኮ። ስለዚህ ከጎኔ ሆነሽ እስከ መጨረሻው እንድንታገል እፈልጋለሁ። ይሄ ጥሩ ሀሳብ ነው። ጄሪ ካሰበችበት ምንም ነገር ማድረግ ትችላለች። እስክስ ማለት ይሄኔ ነው። ሄቨን አንቺ ሙድ መያዝ ጀመርሽ ማለት ነው? አረን ያልያዝኩ እና የአሁኑ አነጋገርሽ ቂቤ መቀባት ነው? ምን ላድርግ ጄሪ? ልጁ አሳዘነኝ እኮ። ካሳዘነሽ ታዲያ ሄደሽ ጀንጅኝለታ። አልችልበትማ። ሄውዬ ሙጭ ኑሪልኝ። ድሮም አንቺ ጥሩ ሰው ነሽ፣ ትልቅ ሰው ነሽ። ያ ማለት እኔ ነኝ ታዲያ ቀላሏና ወራዳዋ። መች እንደሱ አለሽ? አንቺ ልጅ ዛሬ ታይም ብዬሻለሁ። ግን እኮ ጄሪ አሳዝነኝ ነው። ሄቨን እንዴ ምን ይላሉ እነዚህ? እንደው ተው በቃ ችግር ውስጥ አትግቡ ስትባሉ እየራችሁ ተተተያችሁ ችግር ውስጥ ትገባላችሁ። ከዛ ችግራችሁን አንከርፍፋችሁ እኔ ጄሪ ጋር ትመጣላችሁ። እንደውም በቃ ልሂድ መጣሁ። እንዴ የት ነው? የሆነ ነገር አድርጌ ያላልከኝም እንዴ አሁን? እሱማ ብዬሻለሁ። ስለዚህ እሱ ነገር ማድረግ የምችለው ካንተ ጋር እዚህ እየተዳረኩኝ ሳይሆን እየተንቀሳቀስኩኝ ነው እኮ። ወዴት? ወደ ሜላት ጋር። አይ የኔ አንበሳ፣ አይ ጄሪዬ፣ አንቺ ማለት እኮ ለኔ ማርሽ የኔ የህይወቴ ፈላጻ አይደል? ይብዬ እንዴው በማማሙት እውነት ግን ሄዳ ሜላትን የምታወሪ ይመስልሻል? ይመስለኛል። ግን አንተ ራስህን አረጋጋሽ። እሺ ከዚህ እንዴት ላረጋጋው? ጨነቀኝ እኮ። ተረጋጋ በቃ ዳጊ። ጉድ እኮ ነው እንጂ። ሲደብርህ እንደሚደብረኝ ታውቃለህ አይደል? አልደበረኝም እባክሽ፣ መስሎሽ ነው። እሺ እንደዛ ከሆነ አንድ ቀልድ ጣል ላድርግልህ። አይ ደግሞ ከመጀመሩ ነው መቀለድ የጀመርሽው? ቆየሁ። ይኸውልህ አንድ በጣም የምወደው ኮሜዲያን ጓደኛ አለኝ እና ለወደፊት ከሚቀልዳቸው ቀልዶች አንድ ሁለቱን ጣል ላድርግልህ። አየህ ገና ሳልቀልድ እኮ መሳቅ ጀመርክ። ግን እኮ አንቺ ባትኖሪ እንዴት ብዬ ነበር ይሄንን ህይወት ምገፋው? በክሬን ሁሌም አብረሽኝ ስለሆንሽ በጣም አመሰግናለሁ። ትንሽ አይደብርህም? እንዲያመሰግናለሁ ምናምን ስትል ይኸውልህ በምንም አይነት ሁኔታ ውስጥ ብትሆን አብሬክ የመሆን ግዴታ አለብኝ። እሺ በጣም ነው እሺ የምወድሽ የኔ ምርጥ ጓደኛ። እኔ ደግሞ በጣም ነው የማፈቅረህ። ምንድነው እኔም እወድሃለሁ እንኳን አትይኝም እንዴ? ትንሽ አስቤ ልንገርህ። ምን ምናደር መስሎሽ ነው? አልናደርም። እሺ ጥሩ። እኔም የምፈልገው እሱ ነው፣ ግን ሳስበው ዝም ብዬ ትመቸኛለህ። ቀደም እኮ የምወደው ጓደኛ ስትይ ሰምቼሻል። ናታን ጆሮክ ይሸቅላል ማለት ነው። አዎ በጣም ምርጥ ጓደኛዬ ነው ያልኩ። ሲጀመር እኔ ትመቸኛለሽ እንጂ አልወድሽም እኮ። መመቻቸት በቂ ነው። ቆይ ግን ለምን መጣሽ? እዚህ ምን ትሰሪያለሽ? ምን ነው ናታን አበሳጨው እንዴ? ማ እኔ ናታን የምበሳጨው? አታውቂኝም ማለት ነው። እወድሃለሁ እንድልህ ከሆነ ተሳስተሃል። እሺ እኔም እንድትይኝ አልፈልግም። እሺ እኔም ልልህ አልፈልግም። ይሁንሽ ነገር። እሺ ጋሽ ናታን እንዴ አይ በጣም ነው የሚያሳዝነው። በቃ እንደዚህ በቀላሉ ፎረገጥከን ማለት ነው። እድል እኔ እኮ ያሬድ እኮ እኔ እኮ በያሬድ ስራ እኮ አጥንቴ ራሱ እኮ ስንጥቅጥቅ እኮ ነው ያለው። የኔስ ብትል ቅስሜ ነው ቋ ተሰማኝ። ሙርት ይዘላችሁ በቃ። የምን ሙድ ነው የምታወራው ያሬድ? እኔ ላንተ ስል መኮንን ከሚያክለኝ ሰማይ ስባሪ ጋር አልተጋፈጥኩም። እኔ ራሱ ስንትና ስንት መስዋዕትነት አልከፈልኩም። ለምን የሆናችሁትን ነገር በቀጥታ አትናገሩ? አየህ እኛን ጥላችን ውርድ እስኪል እንለፈልፋለን። እሱ ስለምን እንደምንኖር ራሱ አያውቅም። ቅድም አንዱ አጥንት ያነበር ያልኩ አሁን ሙሉ አጥንት ክስክስ ሲል እየተሰማኝ ነው። ክስክስ አሁን ወሬ አታብዙና የሆናችሁትን ነገር ተናገሩ። ፍቅር ሲሳካል እኛን አውላላ ሜዳ ጎዳና ላይ ጣልከን አይደል? ማ እኔ? አረ እኛ ነን እኛ። አይ እኔማ እኮ ፋዘር ለትንሽ ጊዜ ከሀገር ስለወጣ ድርጅቶቹን ያስተዳደርኩ ነበር። ድርጅት ነው ያልከው? አዎ ድርጅት። አጥንቴ ተሰበረ። የኔ ቀስ ቀስ
ወይኔ ቅስሚ ድርጅት እናንተ ልጆች ግን ዛሬ እያስገረማችሁኝ ነው። በቃ መተሳሰብ ተውን ማለት ነው ያሬድ። እንደ ድንገት በዚህ ሰዓት ድርጅት ብለህ ዱብዳ ጥለህብን አትርገሙ። ቅስማችን በቀረባ ቃል ቂጤን በካልቾ ነው የተሰማኝ። በካልቾ አይ ድርጅት። እሺ እና ምን ላድርግላችሁ? ወይኔ አጥንት ይዘካፍ ያው አጥንት መጠገኛ የሆነ የቅቅል ነገር እሺ እሱ አሁን ይኸውልህ በአጥንቱ በቅቅል ይጠግነዋል አጥንቱን። እኔስ እሺ ቅስሜን በምንድን ነው የምጠግነው ንገሩኝ። አንተ ደግሞ መላው ከተገኘ በምንም ይጠገናል። አዎ ለነገሩ ችግር የለም። እና ምን አልሽኝ? አንተ እና ምን አልሽ? እዚህ ጋር ምን አልሽኝ ታዲያ? ኦኬ ታዲያ ስንት ይሆንላችሁ? ያው እንግዲህ ስንት ይሆንላችሁ? አቡሽ ግን ስንት ነው የሚሆነው? ስንት ይሻላል መሰለህ? ስንት ይሻላል? አንተ እንዳልከን አይ ግን አንተ እንዳልከን አንተ እንዳልከን ኦኬ ሻቡሻ ነገረኛ ያው ካንተ ቃል አልወጣም ግን ካንተ ጋር አልወጣም። አንዳንድ ሺህ ለእያንዳንዳቸው አይበዛም። አይጎዳም። ድርጅት ባለቤት ምን ብቻ ቃል ልታጥፍ እንዳይሆን። አላላጥፍም፣ ግን ደግሞ የሆነ ክፍተት ተፈጥሯል። አየህ ዲፈን አላልኩም። ምኑን? ገብቶኛል። ክፍተቱን ነው አይደል? ክፍተቱን እኔ አንዳንድ ሺህ አላልኩም። እና ስንት ነው ያልከው? ባይው ለሁለታችሁም 500 ውይ ኧረ እንዴ የድርጅት ባለቤት ሆነ 500 ኧረ ስሙ ራሱ ጥሩ አይደለም አያዋጣም። እንደዛ ካላችሁ እሺ መልካም ቤዛ ትፍሰስበት የወርፋፋ ቆይ አንቺ ልጅ ያመሻል እንዴ? ለምን የምትከታተኝ? ምንም ተወራው መቼ ተከታተልኩ? አንቺ ጭራሽ አፍሬሽ ልገይኝ። አንተ ልጅ ምን ሆነሃል ዛሬ? እሱን አንቺ ልጠይቅሽ እንጂ መከታተል ሲያንስ አፍሬሽ ልገይ። አንተ ምን ሆነሃል? ኤላ ሰብሊ አምቡላንስ ጥሪ። ኤላ ሰብሊ ኤላ ምን ይፈጠረኝ ነው? አንተ ኤላ አንቺ እንዴት አባሽ ነው የምታምሪው ከታች ወደ ላይ ስትታይ? ድሮም እኮ አውቀህ እንደሆነ ገብቶኝ ነበር። ሰብሊ ጀመረኝ። ኦክሲጅን እያጠረኝ የሆነ ስፔር ነገር ያስፈልገኛል። ሰብሊ ምንድነው ስፔር? በአፌ ኦክሲጅን ካልተሰጠኝ መሞቴ ነው። ደፋር ለምን ድብን አትልም? ትንሽ አታፍር? በአፌ ትንፋሽ ስትል ሰብሊና ኦክሲጅን ሎ እያለ ነው። ለምን አትሞትም? ለእኔም ግልግል ነበር። ሰብሊ አንቺ ደግሞ ምን ሆነሽ ነው? ምን ሆንኩ? ምንድነው እንደዚህ ፍዝዝ ቅርዝዝ ማለት እንዴ? ወጣት አይደለሽ እንዴ? ቀልጠፍጠፍ አትይም? ነቃ አትይም እንዴ? ፈዘዝኩ እንዴ? ከዚህ በላይ ምን ተሆኚ? ዳጊ ነው እንዴ እንደዛ ያለሽ? አይ ዳግም እንደው አንተም ወንዱ ነህ እንደዚህ ብኮንልህ። ምን አልሽኝ? አይ ምንም ወዲህ ነው። ምን ነው ብቻሽን እዚህ ተቀመጥሽ? ታዲያ ከማን ጋር ልሆን? ከሜላት ጋር አትሆኝም እንዴ? አይ እኔ ከሷ ጋር መሆን አልፈልግም እኮ። ለምን? ትንሽ በዳጊ ምክንያት ተደባብረናል። እኔ እኮ ይሄ ነገራችሁ ነው የሚያስጠላኝ። በቃ እንዴ አሁን ምን ይሆን ብለሽ ነው በዳግም የተነሳ ከሷ ጋር የምትጣየው? ማለት ተይ በቃ አንቺ እንደው ብዙ የማይገባሽ ነፍ ነገር አለ። ምንድነው ያልገባኝ ነገር? እሱን እንኳን ተይው፣ ግን አሁን ይሄን ፍዝዝ የምትይው ነገር ተይና የሆነ ነገር ልንገርሽ። እሺ ምንድነው ንገሪኛ። ሜላት ፍቅረኛ እንዳላት ለዳግም ነግረዋለች። ምን? የምን ፍቅረኛ? አንቺ የማታውቂው ፍቅረኛ። የምርሽን ነው? አዎ በቃ አንቺ ደግሞ በቻልሽው አቅም ዳጊን መቅረብ አለብሽ። እስኪ ሮማንቲክ ለመሆን ሞክሪ። እንዴ ምንድነው ሴት አይደለሽ እንዴ? ቀለስ ደስ በይበት። ሮማንቲክ የሚሆነው ግን እንዴት ነው? እኔ ምን አቅልሻለሁ? ከቻልሽ ሸንኮራም ቢሆን ግዢለት። ለኔ ሮማንቲክ እሱ ነው። ኧረ እባክሽ። አረ ቀልዴን ነው። ሆ ደግሞ ችግር ልትፈጥሪ ነው እንዴ? ወይ ከኋላው ሄጂ አይኑን ይዤ ምናምን ልሞክር እንዴ?
እሱ ግን አንቺ የሆነ ጸድ ሀሳብ ነው። አንቺ ግን ሮማንቲክ መሆን ትችይበት የለ እንዴ? እንደዛ አድርጊ። ግን መነጽሩ ምን እናደርገዋለን? ለነገሩ ችግር የለም የሆነ መላ እናጣው። አርጊው። የምርሽን ነው? አዎ አልኩሽ እኮ የምሬ ነው። ግን የኔ ዋናው ነጥቤ ማለት ነው ሜላት እሱን እየገፋችሁ ስለሆነ አንቺ ደግሞ በቻልሽው አቅም ቀረቢው። ሻንኮራም ቢሆን ገዛዝተሽ አስመጪው። እሺ እሺ ጄሪ፣ በጣም ነው የማመሰግነው ደግሞ። እሺ እሺ በቃ አሁን ሂጄ አብሬው ስለመሆን መምጣት ትቻለሽ። እሺ አሁን አንተ ወንድ ሆነ ነው እንዲህ የምትፈቀረው? አላወቅሽውም እኮ ካልሲውን እንኳን በስራት አጥቦ የማያደርግ ልጅ እኮ ነው እንደዚህ በፍቅሩ የሚያነፋርቅሽ። እንደ የሴት ልብ እንደው ምን እንደሚሻላችሁ ዳኒ ማንም ሳላየህም አይደል? እስከማውቀው ድረስ ማንም የተከተለኝ የለም። እሺ ትናንትና ምን እንደተፈጠረ ንገረኝ። አረ መኮንን የሚባለው ሰውዬ በጣም ግራ የሆነ ሰውዬ ነው። እንዴት ማለት? ግልጽ አድርገው። ትናንትና ከካፌ እስኪወጣ ድረስ ጠብቄው እስከታተለው ነበር። እሺ ሄሎ ደመረ፣ መኮንን ከደመረ ጋር ተዋወቀ? ቆይ እንዴት ሊሆን ይችላል? ምንድን ነው ከደመረ ጋር የሚያገናኘው ነገር? ጸጋና ደመረ ከዛ መኮንን ነው። ይህ ነገር ምንም እያማረኝ አይደለም። ምን? ዳኒ የምርህን ነው? መኮንን ደመረ ሲል ሰምተሃል? አዎ ቤዛ፣ እርግጠኛ ነኝ። ቆይ ሲጀመር መኮንንና ደመረን ምን አገናኛቸው? እሱ አይደለ እንዴ ታዲያ ግራ የገባኝ። ሲጀመር መኮንን የጸጋ ወዳጅ አልነበረም እንዴ? እኔ እስከማውቀው ድረስ ነበሩ። ግን ከደመረ ጋር ግንኙነት አለው። ይሄ ደግሞ የሆነ ግልጽ ያልሆነ ነገር አለው ማለት ነው። ስለዚህ ደመረ የተደበቀበት ይታወቃል ማለት ነው። ባባ ቢሞት። ቆይ ምን አይነቱ ስብስብ ያለ ነገር ነው? ኧረ እኔ እንጃልሽ። ሲጀመር እኔ ቤዛ፣ እኔ አሁን የሲአይኤ ወይ ደግሞ የሙሳድ አባል ሆንኩ እያልተሰማኝ ነው። ሄሎ ዳኒ የሚባለው ልጅ ልሰልለው እየተከታተልኩት እንደሆነ ሳያቀቀር። እርግጠኛ ነህ? አዎ ጸጋ። እና እሺ እኔ ምን ላድርግ? ያው እሱና ደመረ ባለፈው ሲያወሩ ፎቶ ልኬልሻል ነበር። አዎ አስታወስኩ። እና አሁን ደግሞ እሱ እንዲሰማ አድርጌ አውቄ ደመረ ጋር እንደደወልኩ አስመሰልኩ። እሱ ምን ይጠቅማል? ምናልባት ይሄ ልጅ ተደናብሮ ማይሆን ነገር ካደረገ ደመረ ምን አድርግ ብሎ እንደላከው ፍንጭ እናገኝበታለን ብዬ ነው። ጥሩ ሀሳብ ነው። ታዲያ እኔ ምን ላድርግ? ለማንኛውም አንቺ በቻልሽው አቅም ይሄ ዳኒ የሚባለው ልጅ እንቅስቃሴ በደንብ ለመከታተል ሞክሪ። በጣም ጥሩ። ዳኒ ደመረ ምን አድርግ ብሎ ነው ይላክ? እስኪ በዚህ ቪዲዮ ደግሞ የቤዛን ጭንቅላት ልበጥብጥ። ወይኔ አሻንቲ፣ ወይኔ አሻንቲ፣ ትላንት አፕን ያደረገውን አልሰማህም? ምንድነው ወንድሜ? እኔ እኮ ሎሪ ያለኝ ጉጉር ታውቅ የለ ወንድሜ። ምንድነው? እኔ እኮ ባለ ጉዳይ በዝቶብኝ እኮ ምንም ዜና የሚባል አልሰማሁም። እሺ የዛሬው መረጃችን ቃጁ ደሜ ማለት ነው። ትላንትና ቾም ብዬ ልቤ አትለኝም መሰለ። ቃጁ? አዎ ቃጁ። የምርሽን ነው? ይሄ እውነት ነው ውሸት?
ምን ይውልል ወንድም? እኔማ እውነት ሆኖልኝ ደስ ባለኝ ለወንድሜ። እውነቴን ነው ስልህ አንተ ካንተ ማለት አንተ እኮ ባለ ጉዳይ ነህ። ፎንቃው እኮ ባለ ፎንቃው እኮ አንተ ነህ። ካንተ እንዴት አምናለሁ? ስከሳስ ቢሆን ቃጁ አንቺ ንገሪኝ ምንድነው? ቃጁ ላላ ንገሪዋ። ላላ ጭራሽ ለላላም ተደርሳችኋል? ወይ ጉድ! እኔ ግርም ምን ያለኝ ጭራሽ ለላላ። አረ የሚገርም ነው። በቃጁዬ ላላ ቀጥይልን። ቆይ ልጅ ምን ባረገው ነው የሚፋታኝ? በህፃኑ ምን ባረገው እንደሚፋታኝ እኮ ግራ ገባኝ። ተይ የኔ ላላ ተይ፣ እንደዚህ ብለሽ ልቡን ብሬክ አታርጊው፣ ህርቱን ብሬክ አታርጊበት። የዚህ ልጅ እንዴ በደሜ ጉዳይማ ይኸውልህ፣ ልቤ ከኮንክሪት ነው የተሰራው። መቼም ብሬክ አይሆንም መቼም። እንዴ ደሜ እኮ ነች። ልክ ነው፣ እሱን አውቃለሁ። የዛኔ ሲሚንቶ ነው ያደረው ያመላለስኩት ህርት ኮንክሪት ሲሰራ። ታዲያ ላላ ቀጥይ። በቃ ሁለታችሁም ለይቶላችሁ ይቅር እንደዚህ። እንዴ ገና ምን አይታሽ ለየት ነው የሚልብን? ገና እኮ ይለይልናል አይደል እንዴ? አንተ እዚህኛ ጋር ቁጭ ብላ ወሬ ስታሞቅ ኪሩ ሄዶ ጄሪን እያሰማመጠልህ ነው። ለሱማ ምን ዘራ እኮ ተገኘለ። ዘራ መድኃኒቱ እንዴ ለኪሩ ዘራ? አዎ ዘራ። ማን የሚባል ዘራ መድኃኒት? ይኸውልሽ ያሬድ የሚል ዘራ። ወይኔ ያሬድ ወንድም፣ ይኸውልሽ ዘራ ለምንድን ነው የሚሆነው? ለብንቢ ለቆሮቆር ለፎሮፎር አይሆንም ለካ። ይሄ ብቻ ለተዋሳኒ አይደለም የሚሆነው። ኪሩ ማለት ደግሞ ያ ነው። እስቲ ቡርቅቅ አድርጊያ፣ እስቲ ፈታ አድርጊያ። ያምሬን ነው ወንድሜ። ምን እንዳለኝ ታውቂያለሽ? ወንድሜ ያሬድ መታ ውሰድ አለኝ። ከፎርዱም ከላምበርጊኒውም መታ ውሰድና ጄሪን ሸኛታል። ወንድም ይኑርሽ አይደል? አራሰክስ ታዲያ ቃጁ እኔ እኮ ኪሩን ከጨዋታ ውጭ እኮ ለማድረግ እኮ ማላረገው ነገር የለም እኮ። ቃጁ ደሜ አንዴ እኮ እኔ ቲንክ ስንጨመጭም ማለት ነው ጸዴ በሆነ መኪና ይሸሽጃለሁ በሚያምር። ታው ቾም አንተ እኮ ማታረገው ነገር ስታስረግዛት እኮ ነው በቃኝ፣ አስጠላኝ። ከዛ በኋላ እንዳንተ እሱ ይገርማል። እንደ ጩጬ ካልደገመን ምናምን አይልም። ካልደገመን ይሄ ይላል እኮ። እውነትሽን ነው ይላል ይሄ ልጅ። እንዴ እኔን ራሱን እኮ አጋባብኝ እኮ ቲንክ መጨምጨሙን እኮ። የዛኔ ይኸውልሽ እንደዚህ ቡና እየጠጣን እኮ ተኝቼ ቢሆን ምን አለ ቡና እየጠጣን ይኸውልሽ በሐሳቤ ከጄሪዬ ጋር። የዛኔ ሸሚዜን አውልቄ ይሄን አወለኩት፣ ይሄ ድርቶዬን አወለኩት። በቃ እንደው ዘንጬ ሩዝ ማሳ ለማሳሰር ሻንቲዬ ምን ያደርጋል አንተ? ጎዳዬ ጎዳዬ በቃ ተው፣ ያንተ እኮ ቅዠት ነው። ድሪም አይደለም። ይኸውልሽ ቃጁ ደሜ አሁን ራሱ ቲንክ ጨምጨም እያለኝ ነው። ይሄ ሰይጣናዊ መንፈሳዊ ሐሳብን እዚህች ልጅ ሌላ ሳት ደግሞ ሌላ ሳት ታስረግዝ እዚህች ላይ እንትን እንዳትል በለዛው ጨምጨም። ቃጁ እየተጃል አትይጭ። ኧረ በቲንኩ 20 ሳስደግመኝ በሆኑ እንዴ በል ወንድሜ ጨምጨም። እሺ በደንብ ጨምጨም። እናንተ ሂዱ፣ እኔ ከደሜ ጋር በቲንክ ልፍታታ። ሂዱ። መጨቃጨቅ በጣም ሰልችቶኛል። በዛ ላይ ፉከራ ከጅጅ ነው ያለኝ። ናታን የሚደበድበው ሰው አውቀው። ምን? ማን ነው? እነግርሻለሁ፣ ግን ደግሞ በምላሹ አንቺም አንድ ነገር እንድትነግሪኝ እፈልጋለሁ። ከኔ ምንድነው የምትፈልገው? ሰብሊን ያጠቃት ማን ነው? እኔ ሰብሊ ማን እንዳጠቃት አላውቅም። በደንብ ታውቂያለሽ። እሺ አንተስ ናታንን ያጠቃው ሰው ማን እንደሆነ እንደምታውቅ በምን አውቃለሁ? እጄ ላይ ማስረጃ ስላለ። አላምንህም። መብትሽ ነው። እሺ እነግርሃለሁ፣ ግን አንተ መጀመሪያ መረጃውን አሳይ። አይሆንም። መጀመሪያ መደራደሪያ የመጣሁት እኔ ነኝ። እኔ በምለው ካልተስማማች ደግሞ መሄድ ይችላል። እሺ ተስማምቻለሁ። በቃ ልጅቱ ሴት ነች፣ ከግቢ ውጭ ነው ያለችው። ማን ነች? አንተ ደግሞ አሁን ግማሹን መረጃ አሳይ። እንዴ ይሄ ኤልያስ አይደል እንዴ ልጆቹ የሚደበድባቸው? ልጅቷ ማን እንደሆነች ንገሪኝና እኔ ሁሉንም ነገር እነግርሻለሁ። ልጅቱ ቃጀል ትባላለች። የናታን ጓደኛ ነች። በላ አሁን ሙሉ መረጃውን አሳይ። አዎ ልጁ ኤልያስ ነው። በደንብ የሰለጠነ ነው። ግን ደግሞ ለአንዳች ተልእኮ እዚህ ትምህርት ቤት እንደገባ እጠራጠራለሁ። ግን እኮ ናታንን የሚደበድበው ልጅ ማስክ ያደረገ ነው እኮ። ማስክ ያደረገው ሰውዬ የሰለጠነ ተደባዳቢ ከሆነ የመጀመሪያ ተጠርጣሪያችን ኤልያስ ነው ማለት ነው። ይሄ በፍጹም ሊሆን አይችልም። ማመን አለማመን አንቺ መብት ነው። እሺ ግን እኮ ከናታን ጋር ምንም አያገናኛቸውም። እኔ እስከማውቀው ድረስ የሰለጠነ ተደባዳቢ ያየሁት ኤልያስን ነው። በአንድ ድንጋይ ሁለት ወፍ። ቆይ ናታን ምን አደረገ? አጅል የምትባለው ልጅ የት ነው ማግኘት? ጨርቁስ። የጨርቁስ ልጅ ነች? አዎ።
ጄሪ ቆይ ለምን ያለችሽን አትነግሪኝም? እንዴ ዳግም ነገርኩ እኮ ልጅቷ ፍቅረኛ አለኝ ብለህ በቃ ግግም ብላለች። እንዴ ምንድነው የምትለኝ? እሺ ቆይ ፍቅረኛዋ ማርክ የሚባል እርኩስ ተንከስ የሆነ ልጅ ነው? እንግዲህ ካለች አለች ነው ምን ማድረግ ይቻላል? እንዴ ኧረ ሄቨን በእናትሽ አንድ ነገር ቢያት። ቆይ ይሄን ለማለት ነው የሁሉ ሰዓት የቆየሽው? እንዴ ቆይ አንቺ ለሱ እየተቆረቆርሽለት ባልሆነ? አዋ ቆረቆርለታለሁ። ዳጊ እኮ ነው ጄሪ እኮ ጎሽ እንዲህ እያልሽ ንገሪያት እንጂ እንዴ። እሺ ይሁንላችሁ። ለማንኛውም ያለበት ድረስ መጥቻ አናግረዋለሁ ብላለች። እስኪ ማተሙት በይ። ኡፍ ዳጊ በቃ ሞት ይኸው። እንዴ ምንድን ነው የምታወሪኝ? ተረት ይሁን ዳጊ እስኪ መነጽርህን አጽዳው። ምን ሆነ? እባክህ እንደዚህ እየተዝረከረክ ነው። ሜላትም አልፈልግህም ያለች ጄሪ። አንቺ ደግሞ ምንድን ነው የምትይኝ? ቆይ አንቺ ቆይ ዛሬ ከኔ ምንድን ነው የፈለግሽው? ተስተሽብኛል በደንብ። እንዴ ምን አደረኩሽ? በጣም ሙድ እያሽብኝ ነው። እንዴ ማነው? እንዴ ዳጊ ደግሞ ስለማን ስናወራ ነበር? እስኪ ማተሙት በይ። አንተ ደግሞ 10 ጊዜ አታስመለኝ። ምን ይላል? ይኸውልህ ዳግም ወይ አይንህ የሚገለጥ አሁን እኛ ከዚህ ስንሄድ ነው። እሺ እኔ በነኝት ጄሪ ቆይ ምን እያደረግሽ ነው? እባክሽ ልጅቷ ጨርቋን ጥላ ከማበዷ በፊት በቃ ያለን አማራጭ እንድትቀርበው ማድረግ ብቻ ነው። ምን ነው ዳጊ? ማማሞት እንዴ! አንቺ ነሽ እንደሳብሽ? አዎ አጠፋው እንዴ? ያጠፋው በጣም ነው ያጠፋሽው። እንዴ አንቺ እኮ ድንግል እኮ ነኝ። ምን እማተሙት እኔ እኮ ገና ለገና አግብቼ ተድሬ እኮ ነው ገና እዛኔ እሰማለሁ ብዬ የማስበው። መታት ትስመኛለች እንዴ ጥሏት ሄደ እኮ። አይ ልጅ ምን ባደርገው እንደሚሻለኝ እኮ አላውቅም። እጭ ነይ እንሂድላት በእናትሽ። ረዱ ምን ተፈጥሮ ነው? ጄሪ ስህተት ሰራው። ምን አድርገሽ ነው? ጉንጩን ሳምኩት እና አግኝቶ ነው? እኔ እኮ ድንግል ነኝ። ጉንጭ የምሳመው ሰርጌ ላይ ነው ብሎኝ ትቶኝ ሄደ። አይ ዳግም ምን እንደሚሻለው ግን እኮ ዝም በይ ደግሞ ጭራሽ ብለን ስለ ድንግልና እናውራ። ዝም በይ። ዳግም ግን አያፍርም። ጭራሽ ጉንጩን ስመሽ ድንግል ነኝ አለ። አይ ጉድ ነው። አትዘኝ። ሌላ ጊዜ ደግሞ እድላችንን እንሞክራለን። እስከምፈጠው እንደዚህ መጥፋት ግን ጥሩ ነው። ጸጋተኝ አሁንም ቂም ላይ ነህ እንዴ? አይመለከትሽም አልኩሽ። እሺ ለማንኛውም ሰሞኑን ቤዛ ምን እያደረገች ነው? አልገባኝም። በተደጋጋሚ ከዳኒ ጋር በድብቅ እየተገናኙ ነው። ዳኒም ደግሞ ታውቀዋለህ። አላምንሽ። እመነኛ ሬድ፣ በድብቅ የሆነ ነገር እያደረገች ነው። እሺ ምን እያደረገች ነው እንዴ? ፍቅረኛ አይደለች እንዴ? እሱን ማጣራት እኮ ያንተ ፋንታ ነው። ቆይ ለምን አርፋ ትምህርቷን አትማርም? እሺ ጸጋ፣ ጠይቂያት ውሸት ከሆነ ግን አስቀይምሻለሁ። ምናልባት አሁን ልትዋሽ ትችላለች፣ ግን ደግሞ ከተከታተልካት ከዳኒ ጋር በድብቅ ሲደሉቱ ታገኛቸዋለህ።
እስኪ እናያለን። በእርግጠኝነት አሁን የሆነ ቦታ ትገናኛላችሁ። እኔ ደግሞ ቪዲዮ ቀርጻችሁና ጁጁ የላከችው አስመስዬ ለአቶ ተሰማ፣ ያኔ ጁጁ እራሷን ታጠፋለች። ሰላም ነው ሰብሊ? እኔ የምልሽ አለምን አይተሻታል? አዎ ላይብራሪ ነች። ለምን ፈለጋት? ይቅርታ አልጠይቃት። ለምኑ? ትናንትና እናዳኝ ሰድቢያት ነበርና ሞራሏን ሳልነካው አልቀረውም። ቆይ አንተና እሷ ግን መቼ ነው የምትስማሙት? ሁሌ ራሷ ነች እኮ ነገር የምትፈልገኝ። እሺ አንተስ የምትናገራት ነገር ትክክል ነው? ምን ላድርግ? ያናደደችኝ እኮ። ቢሆንም አናደደችኝ ተብሎ ክብር ነክ ስድብ መስደብ ጥሩ አይደለም። እሱማ ልክ ነሽ። ሰብሊ ደህና ነሽ? ሰብሊ በሽታ ከሆኑ ሰዎች ጋር እኮ መቀመጥ ለጤናሽ ጥሩ አይደለም። ማን ነው በሽታ? አንተ? እዚህ ጋር ከአንተ ውጪ በሽታ የለም። እንግዲህ አንተ ልጅ ቆይ ለምን ረማትወኝ? እጭ በቃችሁ። አሁን ስልችት ያለኝ ነገር ያም ይሄም እየመጣ ካልተናከስኩ የሚለው ነገር ነው። መጥቶ እኮ ነገር የፈለገኝ ራሱ ነው። ምን ላድርግ ብለህ ነው? ፊትህ ራሱ ነገር ነው፣ ነገር ይጠራል። ናታን ካሌብ እውነቱን ነው። መተ ነገር እየፈለግኩ ያለው አንተ ራስህ ነህ። ሰብሊ አንቺ እኮ የሚያደርገውን ነገር ስለማታውቂ። እሺ ተናገር እስቲ ምን አደረኩ? ምን እያደረጋችሁ እንዳለማ ልቦናክ በደንብ ያውቀዋል። ናታን ተረጋጋ። እኔ ስለምን እያወራህ እንዳለ እየገባኝ አይደለም። የሚያወራው ነገር ለሱ ራሱ እየገባው አይመስለኝም። እስቲ አንተ ዝም በል ናታን፣ ከዚህ ሂድ። ምንም የሚያጣላችሁ ነገር የለም። እሺ ሄዳለሁ። አንተ ግን ቀንህን በደንብ ጠብቀው። እሺ ወንድ ከሆንክ ከዛ የሚቀጠቅጠን ሄዳ አታስፈራራ። ካሌብ ዝም በል። እንዳመጣልህ አፍን አትክፈት። ተይው ይክፈት። እንዴት አድርጌ እንደምዘጋለት በደንብ ያውቀዋል። ናታን በቃ አንተ ሂድ። እኔ ካሌብን አዋራዋለሁ። ይግና ምን እያደረክ ነው? አታዩም እንዴ? ራሱ እኮ ነው መቶ ነገር እየፈለገኛል። ቆይ አንተ ልጅ ግን ናታንን እየጠበቀ የሚያጠቃውን ሰው ታውቀዋለህ እንዴ? ሰብሊሙች እኔ ራሱ እየተደበደበ እንደሆነ ከራሱ ካፉ ነው የሰማሁት። ምን አይነት ነገር ነው? እሺ ማን ነው? እኔ ቆይ ከዳኒ ጋር ብገናኝ ምንድን ነው ችግሩ? ቤዛ የምትገናኙት እኮ ተደብቃችሁ ነው። በዛ ላይ ዳኒ ምን አይከፍሱ እንደሆነ አውቃለሁ። እሺ ቆይ እኔ ከዳኒ ጋር እየተገናኘው እንዳለ ማን ይነገረ? ጸጋ ቺን ከፍ የሆነች ልጅ እንደው ግን ምን ባደርጋት ነው ከህይወት የምትወጣው? አሁን የጠየኩሽን ብቻ መልሽልኝ። ያሬድ በቃ እኔ አንተን ላለማጣት ምንም ነገር አደርጋለሁ። እናማ በቃ የሆነ ጊዜ ጸጋና መኮንን በድብቅ እየተገናኙ ነው የሚባል ነገር ሰማሁ። እሺ ከዛ በቃ ምንም ነገሩ ስላላማረኝ ዳኒ እንዲከታተላቸው አደረግኩ። ይኸው ነው። እሺ ታዲያ ቆይ ለምን አልነገርሽኝም? ያሬድ አንተ ችኩል ነህ። በነገርህ ነገሮችን ታበላሽብኛለህ ብዬ ስለፈራው ነው። እሺ ስለዚህ እኔና አንቺ እንደምንገናኝ መኮንን በጸጋ በኩል ስለ እንዳለ የሚሰማሽ ማለት ነው ይመስለኛል። በዛ ላይ ደግሞ በዛ ላይ ምን ላይ ምንም በቃ ለዛሬ ይሄን ካወቅ ይበቃል። ግን ያሬድ በእናትህ መኮንንን ተጠንቀቀው እሺ? ለሱ አታስቢ። በጣም አሪፍ። ለዛሬ ይሄን ያክል ቪዲዮ ከወሰድኩ ይበቃኛል። ወረር ደር 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 ትናንትና ማታ 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 ቀን ቀን አትናት ማታ ይናፍቃል። እናት እንዳረው ጌታ ተስፈርብኝ እጭ ደህና እግዚአብሔር ይመስገን መምህር። አልቀለድኩም። እናመሰግናለን መምህር። አረ በእናታችሁ እናንተ እንኳን ቢያንስ ተረዱኝ። ከየትኛው ጀምሮ እንረዳ? ይሄ ከባለፈው ፔሪድ ከተማርነው ይሻል ወይ? እሱ ረጅም ነው። ፕሊዝ በቃ ተረዱኝ። ሂ ሴይስ ፕሊዝ
ፕሊዝ እንግሊዘኛ ተናገር። አየህ ዓለም አቀፍ ቋንቋ ይጠቀማል ሰው። በቃ እንርዳው። እንዴ እንግሊዘኛ አውርተህማ ዝም አንደ። እሺ ምንድነው የምንረዳ? ምንድነው? አንድ ነገር እንድታደርጉልኝ እፈልጋለሁ። ምን እናድርግልህ? እሺ ምን አራዳልኩኝ ሁን እኔ እኮ አልቀለድኩም። እኛም እኮ አልቀለድንም። አራዳ አድርጉኛል። ሁን አለ ፈቀርንልህ። በቃ ሁን። እንደሱ አይደለማ። እሺ ታዲያ እንዴት ነው? ይኸውላችሁ አይደለም ምን መሰላችሁ የብዙ ሰው ሙድ ያዦኛል። እንደገና ደግሞ ይኸውላችሁ የሆነች የምወዳት ልጅ ነበረች እና በአንድ ተንካይስ ጓደኛዬ ምክንያት እሷንም ተነጠቅኩኝ። እሺ እናማ ምን መሰላችሁ ትንሽ የማውቃት እርድና ላይ ማለት ነው የእናንተም ትንሽ ነገር ተጨምሮ ብትረዱኝ በቃ በጣም ብዙ ሴቶች እጠብሳለሁ ማለት ነው። ወንድ ልጅ ቆረጠ ይላል እናቴ ተሙት ውሳኔ የሚለውን ፊልም አይተዋል? እና ምን አሰባችሁ? ያው ሀሳብን አሪፍ ሆኖ አግኝተነዋል። ቆንጆ ነው። እሺ ከምን እንጀምር? ያው የሰፈራችን አራዳ ማለት ሚኪ ስለሆነ ስልጠናውን እሱ ይጀምርልሃል። እሺ እንጀምር። አቦሼን እድል ቦነስ ለፍተኛ። እሺ አራዳው እርድናም እንደ እንግሊዘኛ በሁለት አይነት መንገድ ይከፈላል። በብሪቲሽ እና በአሜሪካ። በየትኛው ይሻልሻል? ለኔ እንኳን የአሜሪካ ነው። በቃ የአሜሪካው ከሆነ አቡሽ ነው። አቡሽ ነገር አተ የኔ አሜሪካ ነው እንዴ? ሆና እንዴ ተዘይለም እንዴ ማለት ነው። ኧረ እባክህ እኔ አሜሪካ ነው። እሺ ይኸውልህ የአሜሪካ ከሆነ ከምን ይጀምራል መሰለህ? እርድና ከምንድን ነው? ኧረ በእናትህ ፍታን ከሚል ቃል ይጀምራል። የምርህን ነው እንዴ? አዎ የምሬን ነው። ብሪቲሽ ደግሞ ከምን እንደሚጀምር ታውቃለህ? እሺ ምንድን ነው የሚለው? አንተ ካልፈታን እኛ እንፈታለን ይላል። እንፈታለን። ከየት ነው የሚያመጡት? ቆይ ወይኔ ዳግም እንደዛ አንበሳ እንዳልነበርኩኝ አሁን የማንም ሙድ ቢያዦኝ ይልቀር። ለዚሁ ሊያበቃሽ እንጀሪ ነሽ። ይሁን እሺ እሺ። ወይ ጉድ! አሁን ያንቺን ሄዳን መገናኘት ምን ትልቁም ነገር አለውና ነው ሄዳ ላይ ያሬድ ያሽቃበጣችሁ? አላቅላትም ምን። ወይ ጉድ! ግን ቆይ እቺ ልጅ ምን ብናረጋ ነው ከህይወታችን የምናስወጣት? ማ ጸጋ አሁን ባላት አያይዛ ተስፋሽን ቁረጪ፣ መቼም ቢሆን ከኛ ህይወት አትወጣ። እና ታዲያ እርሜ ልካችን እንደዚህ ተሸክመናል ልንኖር ነው? እንግዲህ ተስፋ አደርጋለሁ። ግን ቹቻ የሆነ ነገር የሚገጥመን እየመሰለኝ እየፈራው ነው። ቆይ እሱ ነገር ምንድነው? እስቲ አስቢው። በተደጋጋሚ ከመኮንን ጋር እየተገናኘች ነው። ከዛ ደግሞ የኢላ ጉዳይ አለ። አሁን ደግሞ ጭራሽ ይባስ ብሎ መኮንን እና ደመረ ግንኙነት እንዳላቸው ፍንጭ ሰምተናል። እውነት ነው። በዛ ላይ ደግሞ ጸጋ ፎከራብናለች። ብቻ ያሉትን ነገሮች ሳያቸው የሆነ ትልቅ ችግር ሊገጥመን እንደሚችል እያሰብኩ ነው። ወይኔ ቹቹሻ፣ የዚች እስስት የሆነች ልጅ መጫወቻው ነን ንቅር። ወይኔ። ለማንኛውም ራሳችንን ማዘጋጀት ይኖርብናል እኮ። ለምን? በቃ ለሚገጥመን ነገር ሁሉ አታስቢ ቤዚቲ፣ እኛንም ደግሞ ፈረሰኛ ይረዳናል። እሺ ያገለም እኔ ብቻ በጣም እየጨነቀኝ ነው። አይዞሽ ኔት፣ ይሄ ነገር ያልፋል። አንቺ ቆይ ናታን ምን አድርጎ ነው ማስክ እያረክ እየጠበክ የምትቀጠቅጠው? ማ እኔ ናታን ማስክ እያረኩ የምደበድበው? እባክህ ልትዋሸኝ አትሞክር። የቪዲዮ ማስረጃ አለኝ። እሺ ዘመኑን አታውቂውም እና ነው ይሄን አንዱ በኤአይ ሰርቶት ነው የሚሆነው። አይደለም፣ ሁለት ልጆችን ስትቀጠቅጣቸው የሚያሳይ ቪዲዮ ነው። እና ይሄ ከዚህ ጋር ምን አገናኘው? ምክንያቱም ናታንን ማስክ እያረገ የሚደበድበው ልጅ በጣም የሰለጠነ ነው። አንተን ደግሞ ድብድብህን እንደማየው እንደሰለጠንክ ታስታውቃለህ። ይኸውልሽ መሲ፣ በፈለግሽው ምልልሻለሁ። እኔ ናታንን ማስክ አድርጌ ያልደበደብኩትም። ቆይ ቪዲዮ ላይ ያያቸው ልጆችስ? ሊያጠቁኝ መጡ። በቃ ራሴን ተከላከልኩ። አለቀ። ይኸውልህ ከበፊትም ጀምሮ አላምንህም ነበር። የሆነ ኦፍ የሆነ ነገር አለ። ከዚህ በኋላ ከናታን አጠገብ ማትርክ ከሆነ እገልሃለሁ። እሺ ቆይ መሲ ምንድነው የምትለው? ለምን ነው ያሸኝ? ምንድነው ያሸውክ? ባለፈው ለታ ይሄ ብልዝ ምንድነው ስለ አይ የተፈርጸብ ነው ምናን ነገር አልከኝ። ገባኝ። እሱን ነግረህ ነው?
ባክል ልነግረኝ ፈልጌ አይደለም የነገረችኝ፣ ልታስጠነቅቀኝ መታ ነው። ቆይ ለምን ደም ታስጠነቅቅ? ናታንን አንተን ማስክ እያረክ የምትደበደበው ምናምን ብላ ዛተች። ምን? ቆይ እንዴት? አላቅም። ቆይ ማን ነው እንደዚህ እያደረገ ያለው? ማንነቱን ልለየው አልቻልኩም። በኒንጃ ሙድ እየመጣ ነው የሚያሰቃይ። በጣም የሰለጠነ እንደሆነ ያስታውቃል። በተደጋጋሚ ነው እንዴ እንደዛ ያደረገ? አዎ ይላ በተደጋጋሚ ነው። በዚህ ልክ ራሱን ቀይሮ ሊያጠቃ የሚችል ይጣለው ሰው አለ? እዚህ ግባ የሚባል ሰው እንኳን የለም። ዝም ብለህ እስኪሆን ነገር ለማሰብ ሞክር። በተደጋጋሚ አስቤበታለሁ። በቃ የተጣላው ሰው ቢኖር ካሌብ ነው። ካሌብ ደግሞ እንደዚህ አይነት ነገር የሚያደርግ አይመስለኝም። በቃ አሁን ሄድላለ መሲ ሳታስፈልጋት አቀረ ስታይል ባቢ። ቆይ ምንድን ነው ነገሩ? ሲቀጥል እንዴት መሲ እኔ ስደባደብ ያለ ቪዲዮ ሊደርሳቸው አለ? በእርግጠኝነት አንድ የሚከታተለኝ ሰው አለ ማለት ነው። ደግሞ የምን አባቱ ፈልጎ ነው የሚደውለው? ማን ነው? ይሄ አሻንቴ ነዋ። እሺ ለታ ፈልጎሽ ይሆናል። ሄሎ አሻንቴ፣ ፎንቄ ምን ሆነ?